እስቲ አስቡት በየቀኑ በከተማ ሁከትና ውጥረት ውስጥ የምትሰሩ የሕክምና ባለሙያዎች ናችሁ እንበል። አንድ ቀን ሁሉንም ነገር ትታችሁ ሩቅ በሆነ ውብ ገጠር ውስጥ በሚገኝ እጅግ ዘመናዊ ሆስፒታል ውስጥ ተረጋግታችሁ ለመኖርና ለመስራት እድል አገኛችሁ። የህልማችሁ ፍጻሜ ይመስላል ወይንም በጣም ትደሰቱበታላችሁ። ነገር ግን ያ ህልም በቅጽበት ቢቀየርስ? ባለትዳሮቹ ዶክተር አንጄላ እና ዶክተር ዴቪድ ዊልሰን ያጋጠማቸው በትክክል ይህ ነበር። የከተማውን የህይወት ጫና ሸሽተው በቨርመንት ወደሚገኘው ዘመናዊው የህክምና ማዕከል ሲመጡ ሙያዊና ግላዊ ደስታቸውን ያገኙ መስሏቸው ነበር። ነገር ግን በሆስፒታል ውስጥ አጠራጣሪና የማይነገር የካንሰርና ድንገተኛ ታካሚዎች ሞት ሲበዛ ደስታቸው በስጋት ተተካ። ይህ አጋጣሚ ብቻ ነው ወይስ በህክምናው ሴክተር የተደበቀ ትልቅ አደጋ? ዛሬ የዚህን ታሪክ ሚስጥር እያየን የሆስፒታል ደህንነትና የህክምና ስህተቶችን ሳይንሳዊ እውነታ እንፈትሻለን። አብራችሁን ቆዩ። በመጀመሪያ ደረጃ ዶክተር አንጄላ እና ዳቪድ ለምን ከተማውን ጥለው መሄድ ፈለጉ? በህክምናው ዓለም ዶክተር በርናውት ወይንም የባለሙያዎች ስነ ልቦናዊ አካላዊ ዝልፈት ትልቅ የጤና ችግር ነው። በየቀኑ በሺዎች የሚቆጠሩ ታካሚዎችን ማስተናገድ፣ የእንቅልፍ ማጣትና የከተማ ህይወት ውጥረት የብዙ ዶክተሮችን ህይወት ያመሰቃቅለዋል። አንጄላና ዴቪድ ሲደርሱ ያገኙት ሆስፒታል በዘመናዊ ቴክኖሎጂ የተገነባ ሰፊና ምቹ ነበር። ለስራቸውም ሆነ ለትዳራቸው አዲስ ህይወት የሰጠ ይመስል ነበር። ነገር ግን በህክምና ሳይንስ ውስጥ አንድ ትልቅ እውነት አለ። ህንፃው ዘመናዊ ስለሆነ ወይም ቴክኖሎጂው ስለረቀቀ ብቻ የህክምና ደህንነት ሙሉ በሙሉ የተረጋገጠ ነው ማለት አይደለም። ብዙ ጊዜ ትልልቆቹ የህክምና ስህተቶችና አደጋዎች የሚደበቁት እንዲህ ባሉ ውብና አደገኛ ሽፋን ባላቸው ተቋማት ውስጥ ሊሆን ይችላል። በአዲሱ ሆስፒታል ውስጥ የነበረው ሰላም ብዙ አልዘለቀም። ዶክተር አንጄላ እና ዴቪድ በራሳቸው ላይ እያሉ ምክንያታቸው ያልታወቀና ድንገተኛ የሆነ የታካሚዎች ሞት መደጋገም ጀመረ። ሊድኑ የሚችሉ ቀላል ህመም የነበራቸው ወይም በደንብ ሲከታተሏቸው የነበሩ ታካሚዎች በአንድ ጀንበር ህይወታቸው አልፏል። መጀመሪያ ላይ አጋጣሚ ሊሆን ይችላል ብለው ለማሰብ ሞክረው ነበር። ምክንያቱም በሆስፒታል ውስጥ ሰዎች ይሞታሉ፣ አዲስ ነገር አይደለም። ነገር ግን ቁጥሩ እየጨመረና የሞቱበት መንገድ እርስ በእርሱ መመሳሰል ሲጀምር አጋጣሚ አለመሆኑ ግልጽ ሆነ። በሳይንሳዊ አባባል በሆስፒታሎች ውስጥ የሚከሰቱ አጠራጣሪ ሞቶች በሶስት ዋና ዋና ምክንያቶች ሊከፈሉ ይችላሉ። የመጀመሪያው የስርዓት ወይንም የቴክኖሎጂ ስህተት ወይንም ሲስተሚክ ቴክኒካል ኢረር፣ የመሳሪያዎች ወይም የመድኃኒት መጠን መዛባት ነው። ሁለተኛው አደገኛ የሆስፒታል ኢንፌክሽኖች ወይንም ሆስፒታል አኳየርድ ኢንፌክሽንስ፣ ይህም በማይበገሩ ባክቴሪያዎች ስርጭት ምክንያት ሊሆን ይችላል። ሶስተኛው ሰው ሰራሽ ጥፋት ወይም ቸልተኝነት ወይንም ሜዲካል ማልፕራክቲስ፣ የታካሚዎች ደህንነት ችላ መባል ወይም ሆነ ተብሎ የሚደረግ እኩይ ተግባር ተብለው ሊከፈሉ ይችላሉ። አንጄላና ዴቪድ ጉዳዩን ዝም ብለው ለመመልከት አልፈለጉም። ህይወታቸውንና ሙያቸውን አደጋ ላይ ጥለው እውነቱን መፈለግ ጀመሩ። አንድ ዶክተር በሆስፒታል ውስጥ አጠራጣሪ ነገሮችን ሲያይ የሚያደርገው የመጀመሪያው ነገር አውቶፕሲ ኤንድ ቶክሶሎጂካል አናላይሲስ ወይንም የሬሳ ምርመራና የኬሚካል መድኃኒት ትንተና ማዘዝ ነው። ነገር ግን እውነቱን ለመፈለግ ሲሞክሩ ሌላ ትልቅ ተራራ መገፋት የማይችል ነገር አጋጠማቸው። አንዳንድ ጊዜ ተቋማት የራሳቸውን ስም ለማስጠበቅ ሲሉ አጠራጣሪ ነገሮችን ለመሸፈን ይሞክራሉ። የማይጥሩት ነገር የለም። የታካሚዎችን ፋይል መሰወር፣ መርማሪዎችን ማስተጓጎል፣ እውነትን የሚያወጡ ባለሙያዎችን ማስፈራራት የመሳሰሉት ይገኙበታል። አንጄላና ዴቪድ የተባሉት ዶክተሮች ያጋጠማቸው
ሰላማዊ የገጠር ህይወት ሳይሆን የህክምና ኢቲክስ ወይንም ስነ ምግባርና የውስጥ ደህንነት ትልቅ ውጊያ ነበር። ዶክተር አንጄላ እና ዴቪድ አስደናቂ ታሪክና እኛ እንደ ታካሚ ወይም የቤተሰብ ጠባቂ ምን እንማራለን? ወደ የትኛውም ሆስፒታል ብንሄድ የራሳችንንና የቤተሰባችንን ደህንነት ለመጠበቅ እነዚህን 3 ዋና ዋና ነጥቦች ማወቅ አለብን። አንደኛው ጥያቄ የመጠየቅ መብት። ማንኛውም የሚሰጠን መድኃኒት ወይም የሚደረግልን ምርመራ ለምን እንደሆነ ግልጽ ማብራሪያ መጠየቅ አለብን። ሁለተኛው አስተያየት ወይንም ሰከንድ ኦፒኒየን መውሰድ። በህክምና ውሳኔዎች ላይ ጥርጣሬ ካለን ሌላ ባለሙያ ማማከር ተገቢ ነው። ሶስተኛው የመድኃኒት መጠንና አይነት ማረጋገጥ። በሆስፒታል ቆይታ ወቅት የሚሰጡንን መድኃኒቶች ስምና መጠን ሁልጊዜ መከታተል የህክምና ስህተቶችን ይቀንሳል። እስካሁን የሰማነውን ታሪክ ለማጠቃለል ያህል የዶክተር አንጄላ እና ዴቪድ ዊልሰን ታሪክ እንደሚያስተምረን ፍጹም የሚባል የህክምና ተቋም የለም። ውብ ህንፃና ዘመናዊ መሳሪያ ብቻውን ህይወትን አያድንም። ዋናው ነገር የባለሙያዎች ቅንነት፣ ጥንቃቄና የተቋሙ ግልጽነት ነው። ሙያቸውንና ደህንነታቸውን አደጋ ላይ ጥለው እውነቱን ለማውጣት የቆሙት እነዚህ ዶክተሮች ለህክምናው ዓለም ትልቅ አርአያ ናቸው። እናንተስ ምን ታስባላችሁ? በየሆስፒታሎች ውስጥ የሚፈጠሩ የህክምና ስህተቶች ወይም አጠራጣሪ ነገሮች ዋናው ምክንያት የባለሙያዎች ቸልተኝነት ነው ወይስ የተቋማቱ አሰራር ችግር? አስተያየታችሁን ከታች ኮሜንት ላይ ጻፉልኝ። ቪዲዮውን ከወደዳችሁ ላይክ ማድረግና ለወዳጅ ዘመዶቻችሁ ሼር ማድረግ እንዳትረሱ። እንዲህ ያሉ አስተማሪ የህክምና ታሪኮችን ለማግኘት ቻናላችንን ሰብስክራይብ አድርጉ። በሚቀጥለው አስተማሪ ታሪክ እስክንገናኝ ጤናችሁን ጠብቁ።